አንቺ ማትረቢ በደል ምን ማድረግሽ ነው የሚሻልሽ ግን? ቆይ ባንቺ ምክንያት ቤት ውስጥ ቃል ነው? አንቺ እኮ ነው አንቺ ነው። በጣም ይቅርታኝ ከጄሪ እኮ ድንገት አምልጦኝ ነው። ምን እንደሰበርሽ አውቀሻል? ግን ባቢ በስስትም ሊሆን ቃል የሰበርሽበት እሱ ላይ ሲል ጠርጎ ነው የሚገልሽ። አይ እባክሽ እምትዬ እኔ ሆን ብዬ አይደለም ያደረኩት። ቀን ጥፋት እኔ እኮ መሰድብሽ ያነቃሻል ብዬ ነበር። አንቺ ግን ጭራሽ እየደለዘሽ ነው ያለሽው። በጣም ይቅርታትዬ የዛሬን ብቻ ይቅር በሉኝ። አስተካክላለሁ። ለኔ ብለሽ ሳይሆን ለራስሽ ለእንጀራ ገመድሽ ስትይ ታስተካክያለሽ። ያለበለዚያ ጎዳናው ተሽ እዛ ስትለቃቅሚ ትኖሪያለሽ። በዚህ ነበር ማለት በያው ቶሎ አስዱ። እኔ እንደዚህ የተዝረከረከ ነገር አልወድም። እዛ ይለመድሽበት። እማዬ ምን ተፈጥሮ ነው ደግሞ መጫወቱ የምትጨቃጨቁት? አታያትም እንደ ቤቱን እኮ ሰብራ ጨረሰችው። ወይኔ የባቢ ድሮ ፍቅረኛ ማስታወሻ እንደይሉ ምን እኮ ነው የሚያየው። ወይኔ ባቢ ገደላት። እሱ ለመንካት እንኳን የሚሳሳለት ነጋ አንቺን ሊሰበርሽው በርበሬ ነው የሚያጥንሽ። ለገላጋይ እንኳን አይመችም። አንቺ ግን ስንቴ ነው የሚነገርሽ? ገና ለገና ዲግሪ ያለኝ ብለሽ ነው የምትዘባነኝ? ወይ ዲግሪማ ቢኖራት ኖሮ መች እንደዚህ ትሆን ነበር? ደግሞ እኮ ንቀትም አለባት። ዳቱም ተንቆም እቺ ራስው የምትነቃ እስቲ ራስሽን ተመልከቺው። አረኔ ንቀት የሚባል ነገር የለብኝም። ዝም በይ። ደግሞ ከኛ እኩል ልታወሪ ነው እንዴ? አፍላፍ ተካፈተች እኮ ጭራሽ እኩል ነው መልስ የምትመላለሰው። አንቺ ልጅ ቦታሽን ብታቂ ጥሩ ነው። እሺ በቃ በጣም ይቅርታ። እንደዚህ ነው የሚያምርብሽ። የተወረወረልሽን እያበላሽ እድሜሽን ማራዘም እንዴ? ልታለቅሺ ባልሆነ አንድም ባንዳ ላይ ይኸውልሽ ባቢ ሲመጣ እንዳደረገ ያደርግሻል። እማትረቢ እሺ እዚህ ነገር ላይ እጄ የለበትም። እንዴ አደላቀል ስለያዝናት እኮ ነው ማይ ነይ በቃ ባቢ የሚባለው ልጅ ምን አይነት ሰው ቢሆን ነው? ያው እንግዲህ ለመመረቂያ ጥናት ጽሁፌ ስል አንዴ እዚህ ቤት ውስጥ ገብቻለሁ። ደበደበኝም በርበሬ ያጠነኝም ምንም ማድረግ አልችልም። መቻል ብቻ ነው አማራጭ። ወይኔ ፈጣሪ። ቆይ ግን ለዚህ ዕቃ ምን አይነት ቦታ ቢኖረው ነው? እማዬ ተረጋጊ። ትንሽ ቀን እናያትና እናባራታለን። እኔ ምን ሆናለሁ ብለሽ ነው? እኔ እኮ ለእሷ ነው የማዝነው። እንኳን የሚወደው ዕቃ ተሰብሮበት እንዲሁም ሆድ ይብሰዋል። እሱማ ልክ ነሽ። ደግሞ እኮ በጣም የሚወደው ማስታወሻው ነው። ሲሰማ ግን ያንጠለጥላታል። ለነገሩ ይበላት። ተጠንቀቃ አሰራም እንዴ? ንቀት እኮ ነው። መች የሚሏትን ነገር ትሰማለች እሷ። ይምጣና እሱ የሚያደርጋትን ሲያደርጋት ያኔ የቤቱ ስርዓት ይገባታል። አርፋ ቁጭ ትላለች። ባቢ እኮ ሰራተኛ ላይ ምንም አይነት ርራ የለውም።
ለዛውም የፍቅረኛውን ማስታወሻ ሰብራበት። እኔ እንጃ እንደሚያረቃ ሳስብ ራሱ። ግን መቼ ነው ከደቡብ አፍሪካ የሚመለሰው ማየ? እሱማ በዚህ ሳምንት ይመጣል። በጣም ደስ ይላል። ግን ደግሞ በዚህች የማትረባ ምክንያት ጭቅጭቅ ሊነሳ ነው። ከስካሁኖቹ ሰራተኞች እኮ እሷ ትሻላለች። ቢያንስ ዝርክርክ አይደለች። ግን ጥፋቷ በዛ። ያው እሱ ይምጣና እንግዲህ የሚያደርገውን ያድርጋት። አሬ እዚህችስ የተለየ ነው። ጥፋት ሳታጠፊ እንዳቱ የተባለች እኮ ነው የሚመስለው ማየ። እስማ ክፉ አመል እንኳን የላትም። እንደው ግን ምን ባደርግ ነው የሚሻለው? ማባረር ነው ደግሞ። ለሙላ ሰራተኛ ልንለማመጣት ነው እንዴ? ለተሰበረው ነገር ማን ኃላፊነት ይወስዳል? በሷ ጥፋተኛ ልንቀጣ? ራሱ ይምጣና እንደፈለገ ያድርጋት፣ እንደ ፍጥር ጥሯት። ይሄንን የመሰለ እኔ ማስታወሳለሁ ነበረኝ፣ ግን አጋጣሚ ሆኖ አጣሁት። ምናልባት ተሰብሮ ይሆን? እኔ እንጃ አላውቅም። ምን ባቢ ነው? ሄሎ ባቢ። ማዬ እንዴት ነሽ? እንዴት ነህ የኔ ልጅ? ከእንቅልፍሽ ቀሰቀስኩሽ እንዴ? አረ ምን እንቅልፍ አለ? ትሄድብኛል እንቅልፉ ብለህ ነው? አንተ ግን በሰላም ነው በዚህ ሰዓት የደወልከው? ማዬ ልመጣ ነው። ማታ ወይ ደግሞ ነገ ጧት ደርሳለሁ። የምርህን ነው? እሰይ የኔ ልጅ፣ አንተ ብቻ ናለኝ። ማዬ እኔም በጣም ነው ናፈቅሽኝ። እሰይ ቶሎ ናልኝ የኔ ልጅ። እዚህ አንድ ልክ የምታስገባልኝ ልጅ አለች። ማሪ አስቸገረችሽ እንዴማ? አረ እሷ ምን በወጣት አንዲት ወፍ ዘራሽ አለች እዚህ ተጨማልቃብኛለች ብታይ። እሺ ማዬ እመጣላታለሁ። እሺ ደህና ዋልኝ የኔ ልጅ። በሰላም ነው? ማየ ባቢና የኔ ልጅ ስትሰሙት ነው? ምን ነው? ምን ችግር አለው? አይ ያው ብለሽ ስለማታቂ ብዬ ነው። እና ታዲያ ምን ልበለው? የአባትሽ እንደሆነ ሀብትና ንብረቱን በሙሉ ለሱ ነው የሰጠው። አንድ ነገር ካሰበኩ ባዶ እጃችንን መቅረታችን ነው። በዛ ላይ ደግሞ እኮ አስሬ ነው ማየ የሚለኝ እሱ። ታዲያ ባቢ ጨክናል ምናምን ብለሽ ነው የምታስቢው? ባቢ እኮ አስሬ ነው ሀሳቡን የሚቀያይረው። እንዴ ጎዳና ላይ እንደማይጥለን በምን እርግጠኛ እንሆናለን? አረ በፍጹም እንደዚህማ አያደርግም። ሞኛቱኝ። እሱ የእናትሽ ሳይሆን የአባትሽ ልጅ ነው። ታዲያ እኔ ምን አደርጋለሁ? የመጣውን መቀበል ነው እንጂ። ይኸውልሽ የኔ ልጅ፣ አንቺ ብቻ እሱ ከሴት ጋር እንዳይገናኝ አድርጊ። እሱ ቆሞ ቀረ ነው መሆን ያለበት። ወንድ ልጅ ከሴት ጋር ከተገናኘ የኛ ህይወት ባዶ ነው የሚሆነው። ባቢ ሴት ይቀርባል ማለቴ የድሮ ፍቅረኛውን እኮ እየጠበቃት መሰለኝ። እሱ እኮ ነው ለኛ ጥሩ። ታዲያ እሷን እስከሚያገባ እሷን ሲጠብቅ ለኛ ጊዜ ይፈጅልናል። ለማንኛውም ሆነ ነቃ ለማለት ሞክር። እኔ ሳሎን ልቀስቅሳት። እሺ አንቺ ቆይ ባንቺ ምክንያት ጤና ይልጣ እንዴ? ምን አደረኩኝ እትዬ? ጭራሽ እስከ ሰዓት ድረስ ተኝተሻል። ለምን ቁርስ አምጥቼ ፈትፍቼ አላጎርስሽም? አይ ሰዓቱ እኮ ገና ነው ብዬ ነው። በዛ አላማረብሽም? ተነሽ። ሐሳብ እንደሌለበት ሰው እስከዚህ ሰዓት ድረስ ተኛለሽ? ኧረ አይደለም፣ ትንሽ እኮ ራሴን አመም ሲያደርገኝ እረፍት ላድርግበት ብዬ ነው። እረፍት? ምን ሰርተሽ ነው የምታርፊው? ሁለት ሰው መገብኩ ብለሽ ነው ይሄን ያህል ሰዓት የምትተኛው? ለፍስፍስ። ደግሞ እኮ ስራም ጨርሻለሁ። መልሳት መልሽልኝ። ባይሆን ተነሽ፣ ቤቱን በደንብ አጸዳጀው። ባቢ እየመጣ ነው፣ ነግሬሻለሁ። ባቢ ዛሬ ይመጣል። መቻው ይንስጥሽ ላንቺ እንደ ብረት አጋርሞ ነው የሚቀጠቅጥሽ። ወይኔ ጉዴ! ቆይ ምንድነው የሚሻለኝ? ይኸውልሽ ባቢ ቆሻሻ የሚባል ነገር አይወድም።
ባይሆን በሱ ካሹ ቅጣቱ እንዲቀልልሽ። እሺ ቆይ እኔ ምንድነው ማድረግ ያለብኝ? እስካሁን ያልኩሽን አልሰማሽኝም? ዝም ብዬ ነው የምደርቀው ማለት ነው? ያውልሽ እምልሽን ነገር በደንብ አድርጊ። በደንብ አድርገሽ ሁሉንም ክፍል አጽጂ። ነግሬሻለሁ። ገብቶሻል አይደል ያልኩሽ? ወይኔ ጉዴ! ቆይ ምንድነው ማድረግ ያለብኝ? ወይ ከዚህ ቤት ቶሎ ወጥቼ ላምልጥ እንዴ? ደግሞ የገባሁበት ሰላም በቃ እንዳዙ ቆዳዬን አደንድኜ መኖር ብቻ ነው ያለብኝ። ምንም ማድረግ አልችልም። የት ነው ያለሽ የኔ ንግስት? ቆይ ለምን በድሮ ጥፋት ትቀጭኛለሽ? እኔ ያላንቺ ምንም እንዳልሆንኩ እያወቅሽ እባክሽ ያለሽበትን እንኳን ልወቀውና አንዴ አይቼሽ ተስፋ ልቁረጥ። ስሚ አንቺ ቤቱን በደንብ አዝጪው። እንዳንቺ ኮተት የሚወድስ አይደለም። የተከበረ ሰው ነው የሚመጣው እንዴ? ማርያ እያጸዳሁት አይደል እንዴ? አሁን ልቀበለው እየሄድኩ ነው። ስሚ ደግሞ እሱ ሲመጣ ሳሎን ውርውር ስትይላለሽ ቀናችን እንዳታበላሽብን። ቆይ ማለቴ ለስራ ከተፈለኩስ? ያኔ መምጣት ትችያለሽ። ግን ወንድሜ እንዳንቺ አይነት ሴት ማየት የለበትም በጭራሽ። እንዴ እኔ እኮ ምንም የሚያሳፍር ማንነት የለኝም። እና የሚያኮራ ማንነት ያለሽ? እስቲ ራሽን ተመልከቹ። መጥረጊያ እኮ ይዘሻል። መማሪያ ደነቁሩ አንቺ ናቸው። ማርያ እኔ እንደ እህቴ ነው የማይሽ። ከዚህ በላይ ግን በክፋት መነጋገር ያለብን አይመስለኝም። ዛቻ መሆኑ ነው። እሺ ቀጣዩ ማስጠንቀቂያስ? ቆይ ማርያ ለምንድን ነው ከመሬት ተነስተሽ የምትዘልፊኝ? ወይስ ያስቀየምኩሽ ነገር አለ? አቃለው የሚለው ማንነትሽ በጣም የሚያስጠላኝ። በዚህ ላይ ደግሞ እኩያሽን ወቂ። ደግሞ ጥፋትሽን አትርሽሽ። ይኸውልሽ እኔ እንደዛ አይነት አመል የለብኝም። የመጣሁትም ለስራ ነው። ስራዬንም ዝቅ ብዬ እየሰራው ነው። በጣም ጥሩ። እካክሽን ዝቅ ብለሽ ብታራግፊ ላንቺም ጥሩ። ማርያ እስኪ አንድ ነገር ልጠይቅሽ። የተባልሽውን የመስራት እንጂ የመጠየቅ መፍት የለሽም። ተግባባን አይደል? በጣም ነው ማስነው። ምንድን ያልሽ? ቆይ
እኔ ሰራተኛ ስለሆንኩኝ ነው እንደዚህ የምታናግረኝ? ይኸውልሽ ወድጄ ሳይሆን እኔም ኃላፊነት ስላለብኝ ነው እዚህ ቦታ ላይ የተገኘሁት እንጂማ የባርነት ሱስ የለብኝም። ስሚ ሱስ ኖረብሽም አልኖረብሽም ብረግጥሽ እንኳን አሜን ብለሽ ነው መቀበል ያለብሽ። አንቺ እስካሁን አልሽም እንዴ? ደግሞ ምንድነው እንደዚህ የሚያስገለፍጥሽ? እቺ ናታ እየተመጻደቀችብኝ። ደግሞ ምን አለችሽ? መቼም አልቅባት የባርነት ሱስም ዘርም የለብኝም ትለኛለች። መቼም ያንቺ ነገር ሁሉ አዲስ ነው። ያንቺ ነገር መቼም እያደረ አዲስ ነው። ታዲያ ማንም በልሽ ባክሽ? እመቤትም በልሽ? በያውን አታስቂ ማለቱ አይቀርም። በያውን ስራሽን ቀጥይ። እኔ አንቺ ማናገርሽ ነገር አለ። ይኸውልሽ ልጅ የነገርኩሽ ነገር በደንብ አስቢበት። እንዲህ ብለሽ ካላማሽ መዘናጋት የለብሽም። እሺ አደራሽ። ምንድነው የነገርሽኝ ማለት? ይኸውልሽ እኔ ልጅ ከልብሽ አድምጪ። ባቢ በፍጹም ሴት ጋር መሄድ የለበትም። ሴት ማየት የለበትም። ሚስት ደግሞ ቤተሰብን ታስከዳለች። ታዲያ እኔ ልከታተል ማለቴ በሄደበት ልሂድ? ባዶ እጅሽን መቅረት ካልፈለግሽ የግድ ነው ስርስሩ ማለት አለብሽ። ኧረ እማዬ። አይ እንግዲህ ማርያ ተናግሬያለሁ። ይልቅ አታስጠብቂውን፣ ቶሎ ሂጂለት። እንዴት ነሽ? ወይኔ እንደም እንኳን ደህና መጣ። በጣም ደስ ብሎኛል። እንኳን ደህና ቆየሽልኝ። እኔ ደህና ነሽ? እና አሁን ወደ ቤት ነው የምንሄደው? ታዲያ የት እንሄዳለን? አንተ ግን በጣም ትገርማለሽ። ስመጣ ጋብዝሻለሁ አላልከኝም እንዴ? ታዲያ እኮ አሁን ገና መምጣቴ ነው እንዴ? በዚህ ሰዓት ይሆናል እንዴ? መጀመሪያ ቤት ሄጄ ማረፍ አለብኝ። ወይ ማረፍ? ቤት ከገባማ ጭራሽ አታርፍም። ለምንድን ነው የማላርፈው? ችግር አለ እንዴ? አይ በቃ ተወስን። እንዲሁ በአደባባይ የሚወራ ነገር አይደለም። ምንድነው ንገሪኝ እንጂ ልወቀው። እቺ ሰራተኛዋ ናታ። እሷ ደግሞ ምን ነው የምትለው? ምን አቅላታለሁ ብታይ ከአቅማችን በላይ ናት። ታዲያ አታባራትም እንዴ? ምን ነው ሰራተኛ ልጅ መላመጥ? እኛማ ያው አንተ ስትመጣ ተወስናለህ ብለን ነው እንጂ ጭራሽ ነው ያልቻልናት። እንዴ ቆይ እንዴ ሰላም እስክትነሳችሁ ለምን ብትጠብቁት? ደግሞ እኮ በዛ ላይ ሌላም አለ። ምንድነው? የፍቅረኛ ማስታወሻ። ለነገሩ ቤት ይደርሳል። ማርያ አታበሳጭኝ። የምትነግሪኝ ከሆነ ንገሪኝ። ማስታወሻው ምን ሆነ? አይ ያው ካለሱ እኮ አልጠጣም ምናምን ስለምትል እንዴት ጥለው ሄድክ ብዬ ነው። ያኔማ በሰዓቱ ቶሎ መመለስ ስለመሰለኝ ነው። ለማንኛውም እሺ ወደ ቤት እንሂድ። ሌላ ማሚ እናቴ ማሚ እንዴት ነሽ? ደህና ነሽ? እንዴት ነው? በጣም ናፈቅሽ። እንኳን ደህና መጣ። እንኳን ደህና ቆየሽ። እንዴት ነበር መንገዱ? ምንም አይደለም፣ አሪፍ ነው። አሪፍ በለኝልሽ። እናቴ በጣም ነበር የናፈቅሽ። እኔ ራሱ በጣም ነበር የናፈቀኝ። እኔ ልጅ እማዬ ግን በጣም አላማረበትም። እንዴት አምርበት የኔ ልጅ ሆኖ። እኔ ግን አጠገብሽ ስላለው ነው አይደል ማልታይሽ? ኧረ አንቺን በጣም ነው ያማረብሽ ትንሿ። የኔ ልጅ የሄድክበት ሀገር እንዴት ነው? ደቡብ አፍሪካ ተመችቶ ነበር? በጣም ተስማምቶኝ ነው የቆየሁት እማዬ። ደቡብ አፍሪካ በጣም የምትመች ሀገር ናት። ታዲያ እንዴት ነው? አንዲት ሸበላ አላገኘህም? አይ እማዬ ምን ጊዜ ያለ ብለሽ ነው? ከስራ ጋር ስዋከብ እንደዚህ አይነት ነገር ለማሰብ ምንም እድሉ አልነበረኝም። ኧረ እንደው የዘንድሮ ሴቶችማ አይቅሩብ፣ አስፈላጊ አይደለም። ትዳሩም እንደሆነ ፈጣሪ መርቆ ካልሰጠ አስቸጋሪ ሆኗል። አሁን ፈጣሪ ካልተጨመረበትማ ከባድ ነው። አታስበኝ ወንድም፣
ቆንጆ ነው ደግሞ ይፈልግ ይምድርለት። ቆንጅና ምን ያደርጋል ብለሽ ነኝ ልጅ? አረዳ እንደው ቢቀር ነው የሚሻለው። ኧረ እማዬ ቢቀር ይሻላል። በሰላም መኖሩ ነው የሚሻለው። ማርያ ሳልጠይቅሽ ትምህርቱ እንዴት ሆነልሽ? አየኔ ልጅ እንደው የትምህርቱን ነገር እንኳን ተው፣ ቢቀር ነው የሚሻለው። እንዴ ለምንድን ነው የምትወው? እንደው ልፉ ቢለን ነው እንጂ እሷስ እየሆነላት አይደለም። እንዴ ለምንድን ነው የማይሆንላት? እማዬ አንቺ ነሽ ልጅቷን ፊት እየሰጠሽ ያበላሸሻት። እንዴ በቃ የኔ ህይወት በትምህርት አይደለም። ታዲያ በምንድን ነው? ቆይ ለምንድን ነው የምትፈልጊው ነገር በግልጽ የማትናገሪው? እኔ ተዋናይ ነው መሆን የምፈልገው። በቃ ከሱ ውጭ የሚያስደስተኝ ነገር የለም። እስቲ ተዋት በቃ፣ ቀስ ብለን እንመክራታለን ነገ ከነገ ወዲያ። አንተም ደግሞ ደክሞ ነው የመጣው፣ አረፍ በል። በጣም ትገርማላችሁ። እማዬ ይሄ እኮ በዝምታ የሚታለፍ ነገር አይደለም። በደንብ እናወራበታለን። ያቺ ማትረባ ስታናድደኝ ቆይታ ደግሞ እናንተም ልትጨመሩ ነው እንዴ? ማን ያናደደሽማ? አዲሷ ሰራተኛ ናታ። ታያት ወንድሜ ቅጥል ነው የምታረገው። ታዲያ እንደዛ ከሆነ አታባሪያትም እንዴ? ማባረሩማ ቀላል ነበር፣ ነገሩ ሌላ ሆኖብኝ ነው እንጂ። ቆይ ምን ተፈጥሮ ነው? ያደረገችው ነገር አለ? ምን ያልተፈጠረ ነገር አለ? ያ እንደውም የምትሳሳለትን ምን አስቸኮለኝ እኔ ልጅ? የእሷ ነገር ነገ ይደርሳል። አሁን ረፍት አድርግ። አዎ ወንድሜ፣ ዛሬ ደግሞ እንጫወት። ይደርሳል አይደል? ቢያውን ተነሽና እንጂ የሚበላ ነገር እንድትሰራለት ንገረት። ባይሆን ይሄን እንኳን ተስራ እንጂ። እሺ እንዴ ማርያም ምን እያደረግሽ ነው? ለምንድን ነው መጽሐፌን የምትይው? ስሚ አንቺንም ልወረውርሽ እችላለሁ። እሺ መጽሐፍ እኮ የራሱ የሆነ ክብር አለው። እንደስቶኝ እኮ ነው የምታስጠይኝ። ምትኖሪ ከሆነ አመልሽን አሳምረሽ ነው። እሺ ቆይ ግን ማርያም ለምንድን ነው በሆነ ባልሆነ እኔን የምትነተርኪኝ? ጭራሽ ተነታራኪ ነሽ እያልሽኝ ነው? ከመሬት ሊያነሳችሽ አሁን ደህና ነገር ስትበይ ይሄው ጥንጋማ ናትሽ ለውጥ አይደል? እሺ ከዚህ በላይ ምንም እንድትናገርኝ አልፈልግም። አሁን የምትነግሪኝን ነገር ንገሪኝና ውጪ። ስሚ ባቢ መጥቷል። አንቺ ከመግደሉ በፊት ደግሞ የሚበላ ነገር ይፈልጋል። ስትሰሽ የሚበላ ነገር ስሪለት። አይዞሽ ሳራ ጠንከር በይ። ወንድሜ ግን ከደቡብ አፍሪካ ድረስ መተ ባዶ እጅህን? ኧረ አለ ባጌ ውስጥ ነው። ታዲያ እኛ እኮ በጉጉት እየጠበቅን ነው። መጀመሪያ እስኪ ወዲያችን እናውራ፣ ከዛ በኋላ ይደርሳል ብዬ እኮ ነው። እንዴ እሱ የት ሄድብናል? ቀስ ብለን እናውራ አይደል እንዴ? ወይ የዘንድሮ ልጆች እንደው ችኩልነታችሁ። እስቲ ይረፍበት ይረጋጋ። እንዴ እማዬ ላንቺም እኮ አምጥቼልሻለሁ። ወጣ እስቲ የምትለብሺው ልብስ ሽቶም አምጥቼልሻለሁ። እሺ ተባረክልኝ። ማርያ እስኪ ባጌና ቀብኝ። እሺ ልጅ ተባረክ። ለሰራተኛዋ እንዴ እኮ በጣም ውድ ልብስ ነው። እንዴት ነው ለሰራተኛው የሚሆነው? እንዴ ማርያ እንዴ ላንቺም እኮ ውድ ሽቶች አምጥቼልሻለሁ። ቢሆንም
እንዴ ለሰራተኛ እንደዚህ አይነት ልብስ እንሰጣለን ማለት ነው? ማቅበጣ የሆነብን ነው። እውነትሽን እኮ ነው የኔ ልጅ። ደግሞ እኮ ልብሱ እሷ ላይ ነው የሚያምረው። ያቺ እኮ አለባበሱንም አትችልበትም። ደግሞ ይሄን ለብሳ ትመነቃቀር እንዴ? አለባበሱን ራሱ እኮ አትችልበትም። ደግሞ የቤቱ ባለቤት የሆነች ነው የሚመስላት። እሱን ራሷ ታውቃለች። ግን ይኸውልሽ እኔ መጀመሪያም እሷን ታሳቢ አድርጌ ነው የገዛሁት። ውሰጂና ስጫት። ግን ይሄ ነገር ማርያ ያዘዝኩሽን ብቻ አድርጊ። በዛ ላይ አንቺ ብዙ ልብስ አለሽ አይደል እንዴ? እኔ ጋር እኮ ብዙ ማለብሳቸው ልብሶች አሉ። ለምን ከዛ ውስጥ አልሰጣትም? አንቺ ወንድሜ ነው እያልሽ ነው? ለምን ፈልጎኝ ነው? አይዞሽ፣ እስካሁን ምንም ነገር አልተናገርንብሽ። ቢሰማስ ምን ልዩነት አለው? ዛሬም ነገራችሁት ነገ ምንም ለውጥ አይኖረውም። አንድ እቃው እንደሆነ ተሰብሯል። አንቺ ደደብ፣ እቃነቱን እኮ አይደለም ማስታወሻነቱን የሰበርሽበት። ደግሞ ትሰምኛለሽ? ልብስ ስላመጣልሽ የወደደሽ መስሎሽ ስርስሩ ስትይ እንዳለሽ። እኔ እንደዚህ አይነት ባህሪ የለብኝም። ደግሞ የሰጣሽው ልብስ እለብሷለሁ ብትይ ዋ አንቄ ነው እንገልሽ። ሰማሽ? ታዲያ ለምንድን ነው የምቀበለው? እና የማይሆንሽን ልብስ ለብሰሽ ልትመራቀሪ ነው? ልክሽን ወቂ እንጂ። ሲጀመር እኔ እሱን ልብስ አልፈልግም። አመሰግናለሁ ብለሽ መልሰሽ ስጭልኝ። በጣም ጥሩ። አሁን ነይና እንደማይሆንሽ ንገሩሽ። በቃ አትናደድ የኔ ልጅ። ዛሬ ከመንገድ ነው የመጣው። እሺ መጣሁ። አልቀበልም፣ አልፈልግም አልኩሽ እኮ። ትቀበያለሽ፣ ከዛ የኔ ወራጅ አለ እሱን ትለብሻለሽ። ተግባባን አይደል? ማርያ እንደምታይኝ እኔ ስራ እየሰራሁ ነው። በቃ ምንም ነገር ማውራት አልፈልግም። ምን ነው የምትጨቃጨቁት? እያስጠነቀቅኳት እኮ ነው። ምን ነው የምትጠይቂያት? ወንድሜ የዋህ ስለሆነ የወደደሽ እንዳይመስልሽ እያልኳት እኮ ነው። ማለት እንደዚህም አለ እንዴ? የኔ እናት አንገትሽን ደፍተሽ ትገቢያለሽ፣ አንገትሽን ደፍተሽ ትወጫለሽ። አጉል አቃለው አትበይ። አረ እኔ እንደዛ ጭራሽ አላሰብኩም። እንዴ እትዬ እንዴት እንደዛ ይሆናል? ብታስቢም አይሆንም። ደረጃ የሚባል ነገር አለ እኮ ገባሽ? ደግሞ በገመድ ነው ማንጠለጥልሽ። የእውነት አልምርሽም። ቆይ ግን እማዬ ባቢ ያመጣው ልብስ ለዚህ ልጅ ይገባታል ብለሽ ታስቢያለሽ? ዝም ብለሽ ተቀበይና ለማርያም ስጫት። ይልቅ አሁን እየጠራሽ ነው፣ እየጠበቀሽ ነው። ይገርማል። እኔ ሙሉ ነው ህይወቴ እዚህ ምን ትሰሪያለሽ? ናቲ ህይወቴ ቆይ የት ነበርሽ? አለሁልህ ናትዬ። ደህና ነህ? ደህና ነኝ። በጣም ናፍቀሽኝ ነበር። ያላንቺ መኖር በጣም ከብዶኝ ነበር እኮ። እኔም እኮ አንተን መርሳት አልቻልኩም ነበር።
ከዚህ በኋላ ማንም አይለየንም። እሺ እናቴ፣ ምኞትሽ ተሳካ። የልቤን ሰው አግኝቻለሁ። አሁን ትዳር መያዝ እችላለሁ። ምንድነው ነገሩ ባቢ? ስለምን ማግባት ነው የምታወራው? እማዬ 4 ዓመት ሙሉ ጠብቃት የነበረችው ልዕልቴ ይኸው መጥታለች። ድንገት ቤቴ ተገኘች።